በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ኃይል ቀሲስ ዳዊት የደብረ ኃይል ቅዱስ ራጉኤል ካቴድራል አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አደራችሁ? እንደምንላችሁ? እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በረዳን በፈቀደልን መጠን ዛሬ የምንማርበት የትምህርታችንን ርዕስ የምንወስደው ከተነበበልን ቅዱስ ወንጌል ይሆናል። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 አሰስሉ ወአውጽኡ ዘንተ እምዝየ፣ ይህንን ከዚህ አውጡ፣ ይህንን ከዚህ አስወግዱ በሚል ቃል እንማራለን። አምላካችን እግዚአብሔር ምስጢሩን ገልጦ ለሕይወታችን ዛሬ ልንሰማው የሚገባውን ቅዱስ ቃሉን በልቡናችን እንዲያሳድርብን የእሱ ቅዱስ ፈቃድ ይሁንልን። ዛሬ ሶስተኛው ሳምንት ምንድን ነው የሚባለው? ምኩራብ የቤተ ክርስቲያናችን ትምህርት። በዚህ ሳምንት የምንማረው ትምህርት ስያሜውን ይዞ ነው። ምኩራብ በሚለው ነው የምንማረው። ምኩራብ ማለት የአይሁድ ቤተ ጸሎት ማለት ነው። አይሁድ ነጸው መቅደስ የሶሎሞን ቤተ መቅደስ በነበረበት ጊዜ መላው እስራኤል ልኩበት አንድ መቅደስ ነበራቸው። ያ መቅደስ እስራኤል ከተከፋፈሉበት በአሕዛብበት ዘመን በኋላ ግን እስራኤል በየቦታው ስለተበተኑ ሕገ ኦሪትን እንዲማሩ፣ ጸሎት እንዲጸልዩ፣ እግዚአብሔርን እንዲያመልኩ አስር የአይሁድ አባወራዎች ምኩራብ እንዲተክሉ ይፈቀድላቸው ነበረ። ምኩራብ አይሁድ በተለይ በሰንበት ቀን የእግዚአብሔርን ሕግ የሙሴን ሕግ እግዚአብሔርን ለማምለክ የሚሰበሰብበት የጸሎት ስፍራ ማለት ነው። በሐዲስ ኪዳን በዚህ ስያሜ ተሰይሞልን ርዕስ የምንማርበት አብይ ምክንያት ምንድን ነው የሚለውን በኋላ ላይ እንመለከታለን። በዚህ ለሶስት ነገሮች ነው የምናነሳው። ያው ጌታ ኢየሱስ ክርስቶስ ወደ በምኩራብ ውስጥ የማይገባ ስራ ይሰሩ የነበሩትን የቤተ መቅደሱን አለቆች የገሰጸበት፣ ቤተ መቅደሱን ወይም ምኩራቡን ያነጻበት ቀን ስለሆነ መታሰቢያ ስለሆነ እሱን በዋናነት እንመለከታለን። ስለዚህ የመጀመሪያው ጌታ ምኩራቡን እንዳነጻ የምንማርበት ቀን ነው። ቅድም እንዳልነው ግን ይህን ታሪክ በሐዲስ ኪዳን እያነሳን የምንማርበት መሰረታዊው ምክንያት ምንድነው ካልን ሁለት ምክንያቶች ይኖሩታል። የመጀመሪያው በዚህ ለጌታችን ኢየሱስ ክርስቶስ ለመስዋዕትነት የቀረቡትን ላሞቹን፣ በጎቹን፣ ርግቦቹን ከቤተ መቅደስ አስወጥቷል። ቤቴ ጸሎት ቤት ነው ብሏል። ይህ ለሐዲስ ኪዳኗ ቤተ ክርስቲያን መመስረት የምስራች ነበረ። ምስጢሩ እሱ ነው። ለመስዋዕትነት የቀረቡትን ላሞቹን፣ በጎቹን፣ ርግቦቹን ማስወጣቱ
ከዚህ በኋላ በእንስሳት ደም የሚሰረይ ኃጢአት አይኖርም፣ በእንስሳት መስዋዕትነት የሚደረግ ይቅርታ አይኖርም፣ ደም ማፍሰስ ስብ ማጤስ ከዚህ በኋላ ይቆማል። እኔ የሕያው የእግዚአብሔር በግ ነኝ፣ በእኔ መስዋዕትነት ሰው ከእንግዲህ በኋላ ይታረቃል፣ ኃጢአቱ ይሰረይለታል ብሎ የብሉይ ኪዳኑን መስዋዕት መሻሩን እሱ የሐዲስ ኪዳን እውነተኛ መስዋዕት መሆኑን ያበሰረበት ቀን ስለሆነ ነው። በሐዲስ ኪዳንም ይህንን ታሪክ የምናነሳው ከዚሁ ጋር አያይዘን ሁለተኛው ለሐዲስ ኪዳን ጌታ ወደ ቤተ መቅደስ ወደ ምኩራብ ገብቶ መቅደሱን ማንጻቱ በአዲስ ኪዳን ለምንኖር ለኛ ለክርስቲያኖች ፋይዳው ምንድነው ለሚለው ሌላው ሁለተኛው ምክንያት እውነተኛ የዘላለም የእግዚአብሔር መቅደሶች እኛ እንደሆንን የምንማርበት ነው። ስለዚህ መቅደስ የተባለው ሰውነታችንን፣ መቅደስ የተባለው ልባችንን፣ መቅደስ የተባለው ህሊናችንን ለእግዚአብሔር እንድናነጻ የምንማርበት ዕለት ስለሆነ ነው። እነዚህን ሶስት ነገሮች እናነሳለን። እንግዲህ ታሪኩን ስንመለከት ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 2 በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ያደረገውን የመጀመሪያውን ታላቁን ተአምር ይናገራል። የመጀመሪያው ክፍል ከዛ በኋላ ወደ ቅፍርናሆም ጌታችን ኢየሱስ ክርስቶስ እንደሄደ ከናቱ ከደቀ መዛሙርቱ ጋር እንደሄደ ይናገራል። በዚያ ብዙ ቀን አልቆየም ይላል። ተርጓሚያችን 11 ቀን ብቻ እንደቆየ ይናገራል። የአይሁድ የፋሲካቸው በዓል ስለደረሰ ከቅፍርናሆም ወደ ኢየሩሳሌም ሄደ ይላል። የፋሲካን በዓል ለማክበር በዮሐንስ ወንጌል ሁልጊዜ ደጋግመን እንደምናስተምራችሁ የተጠቀሱ 4 የፋሲካ በዓላት አሉ። በየፋሲካው በዓል ላይ ጌታችን ኢየሱስ ክርስቶስ የሚያደርገው ስራ እሱ እውነተኛ የፋሲካ በግ መሆኑን የሚናገር የሚጠቁም ነገር ነበር አስቀድሞ ይናገር የነበረው። በዚህም በመጀመሪያው የፋሲካ በዓል ጌታችን ኢየሱስ ክርስቶስ ወደ መቅደሱ ገብቶ ቀድም እንዳልነው የመስዋዕተ ኦሪት ይቀርብባቸው የነበሩትን እንስሳት አስወጥቶ የሰደዳቸው ወደ ውጭ ያስወጣቸው በዚህ ምክንያት ነበር። ለጌታችን ለኢየሱስ ክርስቶስ ግን በምኩራብ መገኘት የዕለት ተዕለት ተግባሩ ነበር። በተለይ በሰንበት ቀን ይህንን ያደርግ ነበር። በሉቃስ ወንጌል ምዕራፍ 4 ከቁጥር 15 ጀምሮ ስንመለከት እንዲህ ይላል፣ በየምኩራባቸውም ሁሉ ያስተምራቸው ነበር ይላል። በየት ምኩራብ በተተከለበት ቦታ ሁሉ ጌታችን ኢየሱስ ክርስቶስ እየተገኘ ያስተምራቸው ነበር። በተለይ ጌታችን ኢየሱስ ክርስቶስ የቀን ውሎውን በተመለከተ በዋናነት መዋያው ምኩራብ ነበር። በተለይ በዕለተ ሰንበት ሌሊት በደብረ ዘይት ተራራ ላይ ሲጸልይ ያድራል። ቀን ደግሞ በምኩራብ እየተገኘ ያስተምራቸዋል። በየምኩራባቸው ሁሉ ያስተምራቸው ነበር ይላል። ትምህርቱንም ያደንቁ ነበር፣ ሁሉም ያመሰግኑት ነበር። ወደ አደገበት ወደ ናዝሬትም ሄደ፣ በሰንበት ቀንም እንዳስለመደ ወደ ምኩራብ ገባ ይላል። ምን እንዳደረገ እንዳስለመደ የሚለው ቃል ሁሉ ጊዜ ደጋግሞ ወደ ምኩራብ ይሄድ እንደነበረ ያስተምረናል። ጌታችን ኢየሱስ ክርስቶስ ለኛ አራአያ አሁን አንዱ በዚህ ዕለት ልንይዘው የሚገባን ትልቅ ትምህርት ይሄ ነው። ጌታችን ኢየሱስ ክርስቶስ ወደ ምኩራብ መሄድ ልማዱ ነበረ። በቃ በየጊዜው የሚያደርገው ስራው ነበረ። ለኛም ለክርስቲያኖች ወደ ቤተ መቅደስ መምጣት ልማዳችን ሊሆን ይገባል። እንዳስለመደ በሰንበት ወደ ምኩራብ ሄደ ይላል። በዕለተ ሰንበት ሌላ የምንውልበት ቦታ ሊኖር አይገባም። ባለፈውም ተምረናል። መገኘት ያለብን እዚህ መቅደስ ውስጥ ነው። ምክንያቱም ሰንበት የእግዚአብሔር ስለሆነ ጌታችን ኢየሱስ ክርስቶስ እንዳስለመደ ወደ ምኩራብ ይገባ ነበር። ሊያውም በዚያው ዕለት ወደ ምኩራብ ሲገባ ሊያነብ ተነሳ ይላል። የነቢዩ የኢሳይያስን መጽሐፍ ሰጡት። መጽሐፉንም በገለጠ ጊዜ እንዲህ የሚል የተጻፈበትን ስፍራ አገኘ ይላል። የእግዚአብሔር መንፈስ በላዬ ነው፣ ስለዚህ ቀብቶ ለድሆች የምስራችን እነግራቸው ዘንድ ለተማረኩትም ነፃነትን እሰብክላቸው ዘንድ
ያዘኑትንም ደስ አሰኛቸው ዘንድ እውሮችም ያዩ ዘንድ የተገፉትንም አድናቸው ዘንድ የታሰሩትንም እፈታቸው ዘንድ የቆሰሉትንም አድናቸው ዘንድ የተመረጠችውንም የእግዚአብሔርን ዓመት ሰብክ ዘንድ ላከኝ ይላል። ነብዩ ኢሳይያስ የተናገረው ትንቢት ነው። ይሄ በነብዩ በኢሳይያስ መጽሐፍ ላይ የምናገኘው ትንቢት ነው። የተመረጠችውንም የእግዚአብሔር ዓመት ሰብክ ዘንድ ካለ በኋላ መጽሐፉን አጥፎ ለተላላኪው ሰጠውና ተቀመጠ ይላል። በምኩራብም የነበሩ ሁሉ አይናቸውን አተኩረው ተመለከቱት ይላል። እርሱም የዚህ መጽሐፍ ነገር ዛሬ በጆሮአችሁ ደረሰ ተፈጸመ ይላቸው ጀመር ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በምኩራብ እየተገኘ የነቢያት ትንቢት መፈጸሙን ያበስራቸው ነበር፣ ይነግራቸው ነበር። የነቢዩ የኢሳይያስን መጽሐፍ ገልጦ ሲያነብ ያ የተነገረው ለሱ መሆኑን ይነግራቸው ነበር። አዎ ነቢዩ ኢሳይያስ እንደተናገረው ለድሆች የምስራችን የሚነግራቸው፣ ለተማረኩት ነፍሳት ነፃነት የሚሰብክላቸው፣ ያዘኑትን የሚያጽናናቸው፣ የሰው ልጅ ከወደቀበት የሚያነሳው፣ ከታወረበት ማየት ከማይችልበት ከጨለማው ዓለም የሚያወጣው ብርሃን የሚሰጠው እውነተኛው ክርስቶስ መሆኑን ነብዩ ኢሳይያስ የተናገረውን ትንቢት ተርጉሞ ነግሯቸዋል። በዚህም ዕለት ጌታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ያደረገው ደግሞ የቃል ትምህርት ሳይሆን የተግባር ትምህርት ነው። ይህንን አሁን ቅድም በሉቃስ ወንጌል ምዕራፍ 4 ላይ ያየነውን በቃል የተነገረውን በቃል ተርጉሞ ደረሰ ተፈጸመ አላቸው። ደረሰ ተፈጸመ አላቸው። በዚህ ዕለት ደግሞ በምኩራብ ተገኝቶ ላሙን በጉን ርግቡን አስወጥቶ በተግባር ደግሞ እውነተኛው የሐዲስ ኪዳን መስዋዕት እሱ መሆኑን ሰበከላቸው፣ አስተማራቸው። ስለዚህ የዚህ በምኩራብ በዚህ ችለት የተፈጸመው ስራ ምስጢሩ ጌታችን ኢየሱስ ክርስቶስ ያደረገበት ዋናው ምክንያት ይሄ ነው። ጌታችን ኢየሱስ ክርስቶስ ይህንን ሲያደርግ በእርግጥ በቤተ መቅደስ ውስጥ ይሰሩት የነበረውም ስራ የማይገባ ስራ ነበረ። ለምንድን ነው ለመስዋዕት የሚቀርቡትን እንስሳት እዛው ይገበያዩ የነበረው? ለምንድን ነው ካልን የቤተ መቅደሱ አገልጋዮች ከገንዘብ ፍቅር የተነሳ የእግዚአብሔርን መቅደስ የንግድ ቦታ የሌቦች ዋሻ አድርገውት ነበረ። መስዋዕት ለመሰዋት ላሙን እንደ እግዚአብሔር እንደ ሙሴ ሕግ ላሙን በጉን ርግቡን ይዘው የሚመጡትን ሰዎች መጀመሪያ መስዋዕታችሁን ማየት አለብን፣ መመርመር አለብን ብለው ይጠይቋቸው ነበረ። ደግሞም አንዱ ከስቷል፣ አንዱ ደግሞ ጠቁሯል፣ ለእግዚአብሔር አይገባም፣ ከዚህ ይልቅ እኛ የምንሸጠውን እዚህ ያለው ለቤተ መቅደሱ የሚስማማውን ላሙን በጉን ከኛ ልትገዙ ይገባል ይሏቸው ነበረ። ስለዚህ በትርፍ ለመስዋዕት የሚሆነውን ይሸጡ ነበር። ይሄ የመጀመሪያው በደል ነው። ደግሞም ገንዘብም ይመነዝሩ ነበር። ቅድም እንዳልነው እስራኤላውያን በየሀገሩ የተበተኑ ናቸው በዚህ ዘመን። ስለዚህ ከሚመጡበት ሀገር ገንዘብ ይዘው ይመጣሉ። ስለዚህ ያንን ገንዘብ የአሕዛብ ፍራንክ ነው፣ የአሕዛብ ገንዘብ ነው፣ ለእግዚአብሔር መቅደስ ልትሰጡት አይገባም ይላሉ። ስለዚህ በራሳቸው ገንዘብ ይመነዝሩላቸው ነበር፣ አሁንም በትርፍ። ስለዚህ መቅደሱ ምን ሆነ ማለት ነው? ገበያ ሆነ። ስለዚህ ለይህንን ነው ጌታችን ኢየሱስ ክርስቶስ ያስወገደው በዚህ ዕለት። በዛ ውስጥ የሚሸጧቸውን ላሙን በጉን ርግቡን አስወጣ፣ ገንዘብ የሚመነዝሩበትን መደብር ገለበጠ። እንዲህ ካደረገ በኋላ ቅድም ለትምህርታችን መነሻ ያደረግነው ምንድነው ያለው? አሰስሉ ወአውጽኡ ዘንተ እምዝየ፣ ይሄንን ከዚህ ወዲያ በሉ አስወጡ፣ ቤቴ የጸሎት ቤት ይባላል ብሎ ጌታችን ኢየሱስ ክርስቶስ መቅደሱን ያከበረበት ቀን ነው። አሁን ይህንን ታሪክ ስናነሳ አንደኛ ወደ ቤተ መቅደስ መምጣት ማዘውተር እንደሚገባን አንስተናል። ሁለተኛ ጌታችን ኢየሱስ ክርስቶስ በመቅደስ ውስጥ የማይገባ ስራ ሲሰራ አይቶ ዝም አላለም። ቅድም በምስባኩም ላይ በቅዳሴው የተሰበከልን እስመ ቅንዓተ ቤትከ በልዓኒ። ሌላው ከጌታችን ከኢየሱስ ክርስቶስ ዛሬ የምንማረው ትልቅ ነገር ምንድነው? ቅንዓት ነው።
ለእግዚአብሔር መቅደስ ቀናተኛ መሆን ይህንን በኋላ ላይ የራሳችንን መቅደስ ስናነሳ እንመለስበታለን። የእግዚአብሔር መቅደስ ሲቆሽሽ የእግዚአብሔር መቅደስ ሲያድፍ በእግዚአብሔር መቅደስ ውስጥ የማይገባ ነገር ሲደረግ ዝም ማለት አይገባም። ጌታችን ኢየሱስ ክርስቶስ ተቆጥቶ ጅራፍ አበጅቶ በጅራፍ እየገረፈ በመቅደስ ውስጥ መኖር የማይገባቸው ነገሮች ሁሉ አስወጥቷል። ለምን? ለቤቱ ቀናተኛ ስለሆነ። የአባቴ ቤት ነው፣ የጸሎት ቤት ነው፣ የኔ ማደሪያ ነው። እንዲህ ያለ ቆሻሻ ነገር በመቅደስ ውስጥ ሊኖር አይገባም። ይሄ ቀናተኛ መሆን ነው። ጌታችን ኢየሱስ ክርስቶስ ለመቅደሱ ቀንቷል። ደቀ መዛሙርቱም ይህንን ሲያደርግ አይተው ቅዱስ ዳዊት በመዝሙር የዘመረው ለዚህ መሆኑን ተረድተው ወንጌላዊ ዮሐንስ በወንጌል የተጻፈልን ምስክርነት የቤትህ ቅናት ይበላኛል የተባለውን አስታወሱ ይለናል። ስለዚህ ጌታችን ኢየሱስ ክርስቶስ ለቤቱ መቅናቱን በዚህ ዕለት እናያለን። ሁለተኛው ይሄ መጀመሪያው ነው፣ መቅደሱን ጌታ ያነጻበት ያልነው ነው። ሁለተኛው ቅድም በመግቢያችን እንደተናገርነው አዲሱ መስዋዕት የተሾመበት ነው ወይም የተበሰረበት ነው። ጌታችን ኢየሱስ ክርስቶስ መስዋዕት ኦሪትን ሽሮ የአዲስ ኪዳን እውነተኛ መስዋዕት እሱ መሆኑን ዛሬ አብስሮናል። ገና ነው። አሁን ከ4 ዓመት በኋላ ነው በመስቀል ላይ የሚሰቀለው በዚሁ በፋሲካ በዓል ሰሞን ነው። ስለዚህ በአራተኛው ፋሲካ ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ ይቀርባል። አሁን ከ3 ዓመት ወዲህ ቀደም ብሎ ምሳሌውን ወይም ምስራቹን ነው በዚህ ዕለት የነገረን ማለት ነው። በዚህ ዕለት አሁን በሐዋርያት ሥራ በቅዳሴው መካከል የተነበበልን በቆላሲስ መልእክቱ የሐዋርያው መልእክትም የተነበበልን ከዚሁ ጋራ የተገናኘ ነው። ይህች ዕለት ቤተ አይሁድ ቤተ ክርስቲያንን ምኩራብ ቤተ ክርስቲያንን መውለዷን ማስገኘቷን የሚበሰርበት ቀን ነው። ጌታችን ኢየሱስ ክርስቶስ ያደረገው ይሄንን ነው። ኦሪት ወንጌልን አስገኝታለች፣ ምኩራብ ደግሞ ቤተ ክርስቲያንን አስገኝታለች። ይህች ቤተ ክርስቲያን ለአንድ ወገን ለአንድ ሕዝብ ብቻ የተሰጠች አይደለችም፣ መላውን ሕዝብ የምታቀፍ ነች። በሐዋርያት ሥራ ምዕራፍ 10 ላይ እንዳየነው ቆርኔሌዎስ የተባለው ሰው አምኖ ተጠምቆ የቤተ ክርስቲያኒቱ አባል ሲሆን እናየዋለን። በራእይም ቅዱስ ጴጥሮስን እግዚአብሔር ያነጻውን አንተ አታርክስ ብሎ ወደ አህዛብ ሄደው ወንጌልን እንዲሰብኩ ቤተ ክርስቲያን አህዛብንም እንድትቀበል ሲያዛቸው እናያለን። ስለዚህ ይህች ዕለት ሁሉን የምታቀፍ ሁሉን የምትቀበል ለዓለም ሁሉ የሆነች ቤተ ክርስቲያን የተመሰረተችበት መሆኑን ጌታችን ኢየሱስ ክርስቶስ አስቀድሞ ማብሰሩን ነው በዚህ ዕለት የምናየው። ይሄ ሁለተኛው ነው። አሁን ሶስተኛው ምናልባት ዛሬ ትንሽ ጊዜ ወስደን የምንመለከተው በዚህ ዕለት በተለይ ደግሞ በአብይ ጾም ስለ ቤተ መቅደስ ቤተ ክርስቲያን የምታስተምረን አሁንም እስካሁን ድረስ ስንማር እንደመጣ ነው። በመጀመሪያው ሳምንት ከሰማየ ሰማያት ወረደ፣ በትህትና ዝቅ አለ፣ ከኛ ጋራ ሆነ አደረ፣ እንደኛ ሰው ሆነ፣ ስለ እኛ ፍቅር ሰው ሆኖ በመካከላችን ተገለጠ የሚለውን አሰብን። ሁለተኛው ሳምንት ላይ ስለ ቅድስና ተማርን። አሁን በዚህ ዕለት ደግሞ ራሳችንን ለእግዚአብሔር የተለየ መቅደስ አድርገን የምናዘጋጅበት ዕለት ነው። በሰውነታችን ውስጥ በልባችን ውስጥ ያሉትን እሱ የማይወዳቸውን ለክርስቶስ ክብር የማይሆኑትን ነገሮች ሁሉ የምናስወጣበት ቀን ነው። ቅዱስ መቃርስ ታላቁ እንዲህ ብሎ ተናግሮ ነበር በአንድ ወቅት። ልብ ታናሽ መዝገብ ናት። ልብ ብላችሁ ስሙት። ልብ ምንድነች አለ? ታናሽ መዝገብ ናት። ነገር ግን በውስጧ ዘንዶችና አንበሶች አሉ፣ እንዲሁም መርዛማ ፍጥረታትና ሁሉም የክፋት መዛግብት ሁሉ አሉ። ጉጻጉጽ ያልተስተካከሉ መንገዶችና ሸለቆችም አሉ። እነዚህ ሁሉ የት ውስጥ ነው ያሉት? ከኔ ጋር ናችሁ? ልብ ውስጥ ምን አለ? ትንሽ ነች፣ ልባችን ትንሽ ነች። ግን ምን አሉ? እነዚህ ትልልቅ ዘንዶች፣ አውሬዎች፣ መርዛማ እንስሳት፣ ያልተስተካከለ ጎጻጉጽ መንገድ፣ ሸለቆ
ሁሉ አሉባት። ደግሞም እግዚአብሔርም አለ፣ መላእክቱም አሉ፣ በዚያም ሕይወትና የዘላለም መንግስት አሉ። ብርሃንና ብርሃኑን የሚሰብኩ ሐዋርያት አሉ፣ ሰማያዊ ከተሞች የጸጋ መዛግብትም አሉ። ሁሉም ነገር በዚያ አለ ይላል። ይገልጸናል አይገልጸን? በልባችን ውስጥ አሁን ይሄንን ነው እንደ ክርስቲያን ክርስቶስን አምነን የምንከተል ክርስቲያኖች የምንቸገረው አሁን ይሄ ነው። በልባችን ውስጥ የእግዚአብሔር ፍቅርም አለ፣ የዓለም ፍቅርም አለ። በልባችን ውስጥ ጽድቅን መስራት መሻት አለ፣ የሥጋ ፈቃድም አለ፣ የኃጢአት ምኞትም አለ። በአውሬው በመርዛማዎቹ እንስሳት በአንበሳው የመሰለው ይህ ታላቅ አባት በልባችን ውስጥ ያሉትን ክፉ ነገሮች መውጣት ያለባቸው፣ ተገርፈው በጅራፍ መውጣት ያለባቸው፣ እንደ ላሙ እንደ በጉ እንደ ርግቦቹ የማያስፈልጉ ክርስቶስን ካመንባት እሱን ከተቀበልንባት ቀን ጀምሮ በልባችን ውስጥ መኖር የሌለባቸው ክፉ ነገሮች ናቸው በዛ የተመሰሉት። ምክንያቱም ልባችን ውስጥ መኖር ያለበት እግዚአብሔርና ቅዱሳኑ ናቸው። የጸጋ እናታችንም እመቤታችን ነች ነግሳ መኖር ያለባት በልባችን ውስጥ። በልባችን ውስጥ መኖር ያለበት የእግዚአብሔር የመንግስቱ ተስፋ ነው። ስለዚህ እነዚህን እንድንለይ ነው ቅድስት ቤተክርስቲያን በዚህ ዕለት የምታስተምረን። በተለይ በዚህ በጾሙ ወቅት አንዱ ልንሰራው የሚገባን ነገር ራሳችንን ማንጻት ነው። ይህ ታላቅ ጾም ጌታችን ኢየሱስ ክርስቶስ ወደ መስቀል ያደረገውን ጉዞ በእምነት ከእሱ ጋር ሆነን በጉዞ አንድ የምንሆንበት የክርስቶስን መስቀል የመስቀሉን መከራ የምንሳተፍበት የጾም ወቅት ነው። ወደ ክርስቶስ ትንሣኤ የምናደርገው ጉዞ ነው። አብይ ጾም ማለት ይሄ ነው። ወደ ክርስቶስ ትንሣኤ የምናደርገው ጉዞ ላይ አሁን በመካከል ማድረግ ያለብን ነገር ምንድነው? መውጣት ያለባቸውን ነገሮች ማስወጣት አለብን። መጣል ያለብን መጣል አለብን። ምክንያቱም የክርስቶስን ትንሣኤ ሌቦች ሆነን ልናከብረው አንችልም። ዘማውያን ሆነን ልናከብረው አንችልም። በልባችን ውስጥ ያለውን ቂሙን ተንኮሉን ይዘን የክርስቶስን ትንሣኤ ልናከብር አንችልም። ስለዚህ በዚህ ዕለት ቤተክርስቲያን ይህንን የምታስተምረን ለዚህ ነው። ተገርፎ መውጣት ያለበት በጅራፍ ተገርፎ መውጣት ያለበት ነገር እንዲወጣ እንድንነጻ ነው። ይህች ሳምንት ራሳችንን የምንመረምርባት ሳምንት ነች። ጌታችን ኢየሱስ ክርስቶስ የትምህርታችን ርዕስ ምንድነው? ክርስቲያኖች ይህንን ከዚህ አውጡ። ከየት? ከመቅደሱ ምኑን የማያስፈልገውን ይሄ ላሙን፣ በጉን፣ ፍየሉን፣ ርግቡን የማያስፈልገው ይህንን ከዚህ አውጡ። ምንድነው የምናወጣው? በአብይ ጾም ውስጥ የምንጥለው ነገር ምንድነው? አሁን ይህን ጥያቄ ሁላችንም መመለስ አለብን። ሁላችንም ከራሳችን ከህይወታችን አስወግደን ቆርጠን የምንጥለው ነገር መኖር አለበት። በዝሙት የሚፈተን ሰው በዚህ አብይ ጾም ይህንን ጾሩን ሊያሸንፍ ይገባዋል። አንድ ትልቅ አውሬ፣ የዘመናችን አውሬ፣ ትልቅ ዘንዶ፣ ትልቁ መርዛማ እባብ ዝሙት ነው። መንፈሰ ዝሙት በረቀቀ መንገድ ክርስቲያኖችን እያጠመደ የሚጥል ረቂቅ መንፈስ፣ ቤት የማይከለክለው ክፉ መንፈስ፣ ወደ መኝታ ክፍል ወደ ተደበቀው ክፍል የሚገባ ክፉ መንፈስ። ምክንያቱም አሁን ሰይጣን ዘመኑን ስላረቀቀው እንደ ቀድሞ ወደ ዘማውያን መንደር መሄድ አያስፈልግም። በዝሙት ለመርከስ የአህዛብን ፈቃድ ለማድረግ እግዚአብሔር ይህንን በዘመናችን የነገሰውን ይህንን ክፉ መንፈስ እግዚአብሔር ያርቅልን። አንዱ ከልባችን ውስጥ መነቀል ያለበት አውሬ፣ ተገርፎ መውጣት ያለበት አውሬ መንፈሰ ዝሙት። በተለይ ወጣቱን አሁን እንደ እሳት እየበላ ያለ ክፉ መንፈስ።
ይሄ ኢንተርኔቱ በእጃችን ላይ የምንሸከመው ስልክ ከመጣበት ጊዜ ጀምሮ ደግሞ በጣም በተለየ ሁኔታ ከስር ጀምሮ ወጣት ልጆቻችንን ሕፃናት ልጆቻችንን ከዚህ ክፉ መንፈስ እየጠበቀን ማሳደግ አለብን። ክርስቲያኖች በየትምህርት ቤቱ እኛ ስልክ ባንሰጣቸው ጓደኞቻቸው እየሰጡ የሚያሳዩዋቸው ነገር ምን እንደሆነ መጠየቅ አለብን። እኛም ርዕሱን እየፈራ ነው። ከኛ ቀድመው እነሱ ክፉ ነገር ከሌሎች ሰዎች እየተማሩ እየቀደሙን ይሄ ክፉ መንፈስ ደግሞ አንድ ጊዜ ልብን ካጠቃ መርዛማ እባብ እንዳለው ቅዱስ መቃርስ መርዙን አንድ ጊዜ ከረጨ ከልብ ውስጥ አይወጣ ከሰውነት አይወጣ ክፉ መንፈስ ስለዚህ አንዱ ከሰውነታችን መውጣት ያለበት የክርስቶስን ትንሳኤ ክብሩን እንዳናይ ብርሃኑን እንዳንመለከት የሚከለክለን ክፉ መንፈስ ይሄ መንፈሰ ዝሙት እንዲህ ያለውን ነገር ከሰውነታችን ማስወገድ ያስፈልጋል። ሌላው በጣም የምንቸገርበት ነገር በልባችን ውስጥ የምንይዘው ቂም ነው። ክርስቲያኖች ብዙ ጊዜ ተማርን ቂመኝነት ሰውን ይቅር አለማለት ያለፈን ነገር አለመተው ይሄም አሁን የሰይጣን መርዝ ስለሆነ መጀመሪያ እንዲያው በልብ ውስጥ የሚያደርቅ ቂም ማንን ነው የሚጎዳው? መጀመሪያ ማንን ነው የሚጎዳው? ማንን ነው የሚበላው? ራስን። ለምን? መርዝ ነው። በውስጣችን የምናስቀምጠው ጥቁር ጠባሳ ነው። በልባችን ላይ የምናኖረው ጥቁር ጠባሳ ነው። የምንጎዳው እኛው ነን። ይቅር ባይነት የሚጠቅመው ራስን ነው። ይሄንን ነው አሁን ገርፋችሁ አስወጡ የተባለ። ሰውነታችን መንጻት አለበት። ቂም ይዘን የምንጸልየው ጸሎት ቅድመ እግዚአብሔር አይደርስም። ቂም ይዘን የምንጾመው ጾም ከእግዚአብሔር ጋር አያስታርቀን። ቂም ይዘን የክርስቶስን የትንሳኤውን ብርሃን ልናይ አንችልም። ወደ ትንሳኤው ከፍታ ወደ ላይ መውጣት አይቻልም። ሌላው ዘፋኝነት ነው። አሁን ይሄ በዓለም ያለው እንግዲህ ዳንኪራው፣ ደስታው፣ ስካር እነዚህ ሁሉ አሁን ክርስቲያኖች የሚጠቁባቸው ናቸው። ክርስቲያኖች እነዚህን ሁሉ ክፉ ልማድ የሆኑብንን ኃጢያቶች ሁሉ ልናስወጣ ይገባል። እንዲህ ያሉ ትልልቆቹን ብቻ አይደለም በአንደበታችንም የምንሰራው እንደ ኃጢያት የማንቆጥረው ብዙ ነገር አለ። የብዙዎቻችን አሁንም ችግር ሐሜት ብዙ ሰው በየጊዜው ንስሐ የሚገባበት ኃጢያት ሐሜት፣ ደግመን ደጋግመን የምንሰራው ኃጢያት ሐሜት በአንደበታችን አሁንም የምንናገረው ሰይጣን በአንደበታችን የሚያኖረው ክፉ መርዝ፣ ክፉ ቃል፣ ስድብ፣ እነዚህ ሁሉ ከእግዚአብሔር መቅደስ መወገድ አለባቸው። እኛ የእግዚአብሔር ማደሪያዎች ነን። አንደበት ጌታችን ኢየሱስ ክርስቶስ ይህንን ከዚህ አስወግዱ ካለ በኋላ ምንድነው ያለው? ቤቴ ምንድነው? የጸሎት ቤት ነው። አንደበታችን የእግዚአብሔርን ምስጋና የሚዘምር የእግዚአብሔርን ምስጋና የሚናገር ነው። ቤቴ ያለው አንዱ አንደበታችንን እግዚአብሔር ቤት ባደረገው አንደበታችን ክፉ ቃል እንዴት እንናገርበታለን? ሰው እንዴት ተናግረን እናሳዝናለን? እንዴት ሰውን እናማለን? ከኛ ጋር አሁንም ተዋህዶ ስንሰራው እማናስታውሰው ከመልመዳችን የተነሳ ማድረጋችንን ራሱ የማናውቀው አንድ ትልቅ ከእግዚአብሔር ጋር የሚያጣላን የአንደበት ኃጢያት ሐሜት። ይህም በዚህ በዐቢይ ጾም መወገድ አለበት። ለክርስቶስ ምስጋና፣ ለክርስቶስ ክብር ቦታውን መልቀቅ አለበት። አሁንም ዐቢይ ጾምን ራሳችንን ለማንጻት ከተጠቀምንበት እንዲህ ቁጭ ብለን ወደ ውስጣችን እየተመለከትን ራሳችንን እያየን እየመረመርን እየነቀስን የምናወጣቸው ብዙ ክፉ ነገሮች ይኖራል። አሁን በልባችን ውስጥ የተቀመጠ ውዳሴ ከንቱን የመሻት የሰውን ምስጋና የመሻት ነገር ሊኖርብን ይችላል። ወይም ትዕቢት ሊኖርብን ይችላል። ወይም ኩራት ሊኖርብን ይችላል። ወይም ሰውን በሰው መፍረድ
ሊኖርብን ይችላል። እነዚህ ሁሉ አያስፈልጉም እኮ በሐዲስ ኪዳን የከበረችው ቤተ መቅደስ ውስጥ እነዚህ ሁሉ ስፍራ ቦታ የላቸው። ስለዚህ ራሳችንን እንዲህ ካሉት ኃጢያቶች ምናነጻበት ሰሞን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ስጋችሁ አብረን እንበለው ስጋችሁ ከእግዚአብሔር ለተቀበላችሁት በእናንተ አድሮ ላለ ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ምናችሁ? ስጋችሁ። አሁን ቅድም የዘረዘርናቸው ነገሮች ሁሉ የምንሰራበት ስጋችን ምንድነው? በእኛ አድሮ ለሚኖር ለእግዚአብሔር መንፈስ ቅዱስ ምንድነው ተባለ? ቤተ መቅደስ ነው። ይቀጥልና ቅዱስ ጳውሎስ ምን አለ? ለራሳችሁም አይደላችሁም በዋጋ ተገዝታችኋልና ስለዚህም እግዚአብሔርን በስጋችሁ አክብሩት። በስጋችን ሊከብር የሚገባው እግዚአብሔር። ኃጢአትን አታንግሷት ያለው ቅዱስ ጳውሎስ በሮሜ መልእክቱ ለዛ ነው። በስጋችን ላይ ነግሶ የሚኖረው ክርስቶስ እንጂ ኃጢአት አይደለችም። ቅዱስ ሲፕሪያን የሚባለው የቤተ ክርስቲያን አባት እንደዚህ አለ። እግዚአብሔርን በፍጹም ትጋት ሆነን በንጹህና ነውር በሌለበት አካላችን እናክብረው አለ። እግዚአብሔርን በምን እናክብረው? በፍጹም ትጋት ሆነን በንጹህና ነውር በሌለበት አካላችን ወይም ስጋችን እናክብረው። በክርስቶስ ደም የተዋጁ ሁሉ ለዋጃቸው ለእርሱ እንደ አገልጋዮች በፍጹም መታዘዝ ራሳቸውን አሳልፈው ሊሰጡ ይገባል። አሁን ቅዱስ ጳውሎስ በዋጋ ተገዝታችኋል ያለውን ተረጎመልን። አያችሁ? ክርስቶስ በዋጋ የገዛን በምንድነው? በደሙ ዋሽቶ ነው የገዛን። ደሙን በመስቀል ላይ አፍስሶ ነው የገዛን። ሰውነታችንም በደሙ የታጠበ በፋሲካው እኮ አሁን ለዛ ነው አሁን ወደ ፋሲካው ከመድረሳችን በፊት መንጻት አለብን የምንለው። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር በክርስቶስ ደም ታጠባ ፋሲካን ታደርጋለች፣ ደስታውን በዓል ታከብራለች እያለ ልንዘምር ነው። ምድር የተባልነው እኮ እኛ ነን፣ ስጋችን ነው ሰውነታችን። ፋሲካውን ምድር የተባለች ሰውነታችን ከማክበሯ በፊት ግን ምን መሆን አለባት? መታጠብ አለ፣ መንጻት አለባት። በክርስቶስ ደም ተዋሽተን ለሱ አገልጋዮች ሆነን የተጠራን ሁላችን መንጻት አለብን። እኛም አለ ንጹህ ያልሆነን ወይም ርኩስ የሆነን ነገር ወደ እግዚአብሔር መቅደስ እንዳናስገባ እንጠንቀቅ፣ እንዳያዝንና አድሮ የሚኖርበትን ቤቱን ትቶት እንዳይሄድ አለ። ስለዚህ ጌታ እግዚአብሔር ጌታችን ኢየሱስ ክርስቶስ በእኛ አድሮ ሊኖር ይወዳል። ያንንም ለማድረግ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍሶ ክሶልናል። የዘላለም መቅደሶቼ እናንተ ናችሁ ብሎናል። ስለዚህ በዚህ ሳምንት ክርስቲያኖች ይህንን በሊናችሁ ይዛችሁ እንድትሄዱ አደራ እንላለን። ምንድነው ስራችን? ምንድነው የምታስወጡት ነገር? ይህንን ከዚህ አውጡ አለ ጌታ። ስለዚህ አሁን ይህንን ድምጽ ይዛችሁት ሂዱ። ምንድነው እንድታስወጡለት የሚፈልገው ክርስቶስ? ከልባችን ውስጥ መውጣት ያለበት ነገር ምንድነው? ከአንደበታችን መውጣት ያለበት ነገር ምንድነው? ከህሊናችን መውጣት ያለበት ነገር ምንድነው? ከሰውነታችን ከስጋችን መውጣት ያለበት ነገር ምንድነው የሚለውን ጥያቄ ሁላችንም እንድንመልስ ነው። ከንስሐ አባቶቻችሁ ጋር ተማከሩ፣ ራሳችሁን መርምሩ፣ በጸሎት እግዚአብሔርን ጠይቁ። ጊዜ ሰጣችሁ ቁጭ ብላችሁ ራሳችሁን እዩ፣ ራሳችሁን ተመልከቱ። ራሳችንን የምናነጻበት ሳምንት ነው። መቅደሱ የክርስቶስ መቅደስ ነው። እሱ ብቻውን ይከብርበት ዘንድ ይገባል። ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር።